በኦሮሚያ ክልል አንዳንዶች የንግድና የትራንስፖርት አገልግሎት መስተጓጎሉን የተለያዩ መረጃዎች ያመላክቱ ነው። ኢቢሲ በስልክ ለማጣራት ባደረገው ጥረት በአምቦ በወለጋና በሐረር መስመር ያሉ ከተሞች እንዲሁም በሻሸመኔ፣ ጅማ፣ ባሌ ሮቤ፣ ጎባ፣ አዳባ፣ ዲንሾ፣ መቱና ሌሎች ከተሞች የትራንስፖርትና የንግድ አገልግሎት መቋረጡ ታውቋል። በባሌ ጎባና በአምቦ የነበረው ሁኔታ በተመለከተ በስልክ ያነጋገርናቸው የዓይን እማኞች ተከታዩን መረጃ ሰጥተውናል። ጎባና አካባቢ ላይ ንግድ ቤቶች ዝግ ነበሩ። የዞሩ የሚያዘጉ ወጣቶች ውስን ወጣቶች ነበሩ። ሌላው ትራንስፖርቴሽን አገልግሎት ተቋርጦ ነበረ። ትራንስፖርት ለመስጠት የሚንቀሳቀሱ መኪናዎችንም የማስቆምና የማስፈራራት እንቅስቃሴ ነበር። ከአጎራባች የሚመጡ መኪናዎችንም አስቆሞ ማስመለስ እንቅስቃሴዎች ነበሩ። እንደ ጥያቄ ተብሎ ይሄንን በሚያደርጉ ወጣቶች የሚነሱ ነገሮች ኑሮ ግሽበት፣ አንዳንድ የግንባታና የተለያዩ ሸቀጣሸቀጦች የዋጋ መጨመር እንዲሁም ደግሞ የታሰሩ ወጣቶች ይፈቱልን የሚል ጥያቄ አልፎ አልፎ ያነሳሉ። አንዘጋም የሚሉና ንግድ ቤት ከፍተው የሚሰሩ ሰዎች ላይ ድንጋይ መወርወርም እንቅስቃሴ ነበር። ከዚህ ውጭ ሌላ የታዘብነው ነገር የለም። የሚመራው አካል አይታወቅም። በጥቂት ወጣቶች ነው የሚያከናውኑት። እንደሆነ አይታወቅም አላማው። እንግዲህ በአምቦ ከተማ ላይ ባለበት አካባቢ የጠዋት ጀምሮ ትራንስፖርት አልነበረም። ሱቆችም ዝግ ነበሩ። ምክንያቶችን አልተረዳሁኝም። ወጣቶችም ሰላማዊ ሰልፍ ነገር አድርገዋል። መነሻውን አላወኩኝም። በእኛ አካባቢ ሲያልፉ ነው እንትን ያልኩት እና ርቀት ላይ ስለነበርኩኝ ዝርዝሩን አላወኩኝም። ሰላማዊ ነበረ። ምንም ጉዳት አልደረሰም። ያው ወጣቶች ናቸው በብዛት በግሩፕ ሆነው ነው ያለፉት። በጉዳዩ ላይ ከክልሉ መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጣይ የሚኖረውን ሁኔታም እየተከታተልን የምናቀርብ። በኦሮሚያ ክልል አንዳንዶች የንግድና የትራንስፖርት አገልግሎት መስተጓጎሉን የተለያዩ መረጃዎች ያመላክቱ ነው። ኢቢሲ በስልክ ለማጣራት ባደረገው ጥረት በአምቦ በወለጋና በሐረር መስመር ያሉ ከተሞች እንዲሁም በሻሸመኔ፣ ጅማ፣ ባሌ ሮቤ፣ ጎባ፣ አዳባ፣ ዲንሾ፣ መቱና ሌሎች ከተሞች የትራንስፖርትና የንግድ አገልግሎት መቋረጡ ታውቋል። በባሌ ጎባና በአምቦ የነበረው ሁኔታ በተመለከተ በስልክ ያነጋገርናቸው የዓይን እማኞች ተከታዩን መረጃ ሰጥተውናል። ጎባና አካባቢ ላይ ንግድ ቤቶች ዝግ ነበሩ። የዞሩ የሚያዘጉ ወጣቶች ውስን ወጣቶች ነበሩ። ሌላው ትራንስፖርቴሽን አገልግሎት ተቋርጦ ነበረ። ትራንስፖርት ለመስጠት የሚንቀሳቀሱ መኪናዎችንም የማስቆምና የማስፈራራት እንቅስቃሴ ነበር። ከአጎራባች የሚመጡ መኪናዎችንም አስቆሞ ማስመለስ እንቅስቃሴዎች ነበሩ። እንደ ጥያቄ ተብሎ ይሄንን በሚያደርጉ ወጣቶች የሚነሱ ነገሮች ኑሮ ግሽበት፣ አንዳንድ የግንባታና የተለያዩ ሸቀጣሸቀጦች የዋጋ መጨመር እንዲሁም ደግሞ የታሰሩ ወጣቶች ይፈቱልን የሚል ጥያቄ አልፎ አልፎ ያነሳሉ። አንዘጋም የሚሉና ንግድ ቤት ከፍተው የሚሰሩ ሰዎች ላይ ድንጋይ መወርወርም እንቅስቃሴ ነበር። ከዚህ ውጭ ሌላ የታዘብነው ነገር የለም። የሚመራው አካል አይታወቅም። በጥቂት ወጣቶች ነው የሚያከናውኑት። እንደሆነ አይታወቅም አላማው። እንግዲህ በአምቦ ከተማ ላይ ባለበት አካባቢ የጠዋት ጀምሮ ትራንስፖርት አልነበረም። ሱቆችም ዝግ ነበሩ። ምክንያቶችን አልተረዳሁኝም። ወጣቶችም ሰላማዊ ሰልፍ ነገር አድርገዋል። መነሻውን አላወኩኝም። በእኛ አካባቢ ሲያልፉ ነው እንትን ያልኩት እና ርቀት ላይ ስለነበርኩኝ ዝርዝሩን አላወኩኝም። ሰላማዊ ነበረ። ምንም ጉዳት አልደረሰም። ያው ወጣቶች ናቸው በብዛት በግሩፕ ሆነው ነው ያለፉት። በጉዳዩ ላይ ከክልሉ መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጣይ የሚኖረውን ሁኔታም እየተከታተልን የምናቀርብ። በኦሮሚያ ክልል አንዳንዶች የንግድና የትራንስፖርት አገልግሎት መስተጓጎሉን የተለያዩ መረጃዎች ያመላክቱ ነው። ኢቢሲ በስልክ ለማጣራት ባደረገው ጥረት በአምቦ በወለጋና በሐረር መስመር ያሉ ከተሞች እንዲሁም በሻሸመኔ፣ ጅማ፣ ባሌ ሮቤ፣ ጎባ፣ አዳባ፣ ዲንሾ፣ መቱና ሌሎች ከተሞች የትራንስፖርትና የንግድ አገልግሎት መቋረጡ ታውቋል። በባሌ ጎባና በአምቦ የነበረው ሁኔታ በተመለከተ በስልክ ያነጋገርናቸው የዓይን እማኞች ተከታዩን መረጃ ሰጥተውናል።
ጎባና አካባቢ ላይ ንግድ ቤቶች ዝግ ነበሩ። የዞሩ የሚያዘጉ ወጣቶች ውስን ወጣቶች ነበሩ። ሌላው ትራንስፖርቴሽን አገልግሎት ተቋርጦ ነበረ። ትራንስፖርት ለመስጠት የሚንቀሳቀሱ መኪናዎችንም የማስቆምና የማስፈራራት እንቅስቃሴ ነበር። ከአጎራባች የሚመጡ መኪናዎችንም አስቆሞ ማስመለስ እንቅስቃሴዎች ነበሩ። እንደ ጥያቄ ተብሎ ይሄንን በሚያደርጉ ወጣቶች የሚነሱ ነገሮች ኑሮ ግሽበት፣ አንዳንድ የግንባታና የተለያዩ ሸቀጣሸቀጦች የዋጋ መጨመር እንዲሁም ደግሞ የታሰሩ ወጣቶች ይፈቱልን የሚል ጥያቄ አልፎ አልፎ ያነሳሉ። አንዘጋም የሚሉና ንግድ ቤት ከፍተው የሚሰሩ ሰዎች ላይ ድንጋይ መወርወርም እንቅስቃሴ ነበር። ከዚህ ውጭ ሌላ የታዘብነው ነገር የለም። የሚመራው አካል አይታወቅም። በጥቂት ወጣቶች ነው የሚያከናውነው እንደሆነ አይታወቅም ዓላማው። እንግዲህ በአምቦ ከተማ እኔ ባለሁበት አካባቢ የጠዋት ጀምሮ ትራንስፖርት አልነበረም። ሱቆችም ዝግ ነበሩ። ምክንያቶችን አልተረዳሁኝም። ወጣቶችም ሰላማዊ ሰልፍ ነገር አድርገዋል። መነሻውን አላወኩኝም። በእኛ አካባቢ ሲያልፉ ነው እንትን ያልኩት እና ርቀት ላይ ስለነበርኩኝ ዝርዝሩን አላወኩኝም። ሰላማዊ ነበረ። ምንም ጉዳት አልደረሰም። ያው ወጣቶች ናቸው በብዛት በግሩፕ ሆነው ነው ያለፉት። በጉዳዩ ላይ ከክልሉ መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጣይ የሚኖረውን ሁኔታም እየተከታተልን የምናቀርብ